ብዙዎቻችን ኮንቴንት ክሬተር መሆን እንፈልጋለን። ግን ደግሞ ካሜራ ፊት ወጥቼ ምንድነው የማወራ፣ ምንድነው የምለው፣ ሰውስ ምንድነው የሚለን ብለን እንጨነቃለን ማለት ነው። ወይም ደግሞ ነገ ጀምራለሁ፣ ከነገ ወዲያ ወይ አዲስ ዓመት ጀምራለሁ እያልን ወደ ኋላ እየቀረ ነው፣ ጊዜያችንን እያለቀብን ነው። ይሄ የኔም ችግር ስለነበረ ነው። ይሄ ደግሞ ህይወታችንን እንዳይቀየር ወደ ኋላ የሚጎትተን ሐሳብ ነው። የማታውቁኝ ሄለን እባላለሁ። ቻናሌ ላይ ቁም ነገር ለማየት ከመጣችሁ ሰብስክራይብ በማድረግ እስከ መጨረሻ ከኔ ጋር ቆዩ። ኮንቴንት ክሬሽን ያልጀመራችሁ ግን ደግሞ ለመጀመር ሐሳብ ያላችሁ ሰዎች ካላችሁ፣ ስልክና ኢንተርኔት ብቻ ካላችሁ አሁኑኑ ጀምሩ። ምንም አይነት ፋንሲ የሆነ ካሜራ፣ ስቱዲዮ ወይም አይፎን ስልክ አያስፈልግም። አሁን ላይ ትልልቅ የምንላቸው ኢንፍሉዌንሰሮች የሆነ የተጋነነ አይነት ስቱዲዮ፣ ካሜራ፣ ማይክሮፎን ምናምን ሊያሳዩን ይችላሉ። ግን ደግሞ እነሱም የጀመሩት በጣም በዝቅተኛ ነገር፣ በጣም መጽሐፍ ደርድረው የተለያዩ በቃ በስልካቸው ነው የጀመሩት። ምንም ሌላ ከኛ የተለየ ነገር አድርገው አልጀመሩም። ማሳያ ሊሆኑን የሚችሉ ደግሞ አቤል ብርሃኑ አለ፣ ዮናስ ሞ፣ እሸቱ መለሰ ራሱ ማለት ነው አለ። በጣም በትንሽ ነገር ነው የጀመሩት። በዚህ ቪዲዮ የምነግራችሁ ኮንቴንት ክሬሽን ጀምራችሁ ውጤታማ የምትሆንበት ስልት ነው። መጀመሪያ ኮንቴንት ማለት ምን ማለት እንደሆነ ልንገራችሁ። ኮንቴንት ማለት ሜሴጅ ማለት ነው። የድሮ ሰዎች ሜሴጃቸው የሚያስተላልፉ በወረቀት በንግግር ነበረ። ከዛ ደግሞ ከፍ እያለ ሲመጣ ደግሞ በሬዲዮ በጋዜጣ ሆነ። አሁን ላይ ደግሞ ሙሉ ለሙሉ ሶሻል ሚዲያ ተቆጣጥሮታል። አንድ ወጣት የተባለ ሰው በቀን ከ4 ሰዓት በላይ ጊዜው በሶሻል ሚዲያ ያሳልፋል። መካድ በማንችልበት ሁኔታ ሶሻል ሚዲያ መዝናኛችን፣ ሙያዊ ነገር የምንማርበት ሆኗል ማለት ነው። ብዙ ሰዎች ባላቸው ኮንቴንት ተጠቅመው ካምፓኒያቸው አሳድገዋል፣ እውቀታቸው ሼር አድርገዋል፣ ብዙ ገንዘብ ሰርተዋል። ለምንድን ነው ካላችሁ ደግሞ ሶሻል ሚዲያ ሁሉም ነገር በነፃ ነው፣ የሚያስከፍላችሁ አካል የለም። በነፃ እውቀታችሁን ማስተዋወቅ ትችላላችሁ። ችሎታችሁን፣ ያላችሁ ምርት በሶሻል ሚዲያ መሸጥ ትችላላችሁ። ሁሉም ነገር በነፃ ስለሆነ የሚያስከፍላችሁ አካል ስለሌለ ለዚህ ነው ሶሻል ሚዲያ በጣም የተጋነነው ማለት ነው። እንደውም ዩቲዩብ ላይ ቪዲዮ አፕሎድ የምታደርጉ ከሆነና ከታያላችሁ ዩቲዩብ ራሱ ብር ይከፍላችኋል። ኮንቴንት ክሬሽን በ3 ቦታዎች እንከፍላችኋለን። አንደኛ ኢንተርቴይንመንት እንለዋለን። ኢንተርቴይንመንት ማለት መዝናኛ ነገሮች የሆኑ ማለት ነው። ለምሳሌ ኮሜዲ ሊሆን ይችላል፣ ሚውዚክ፣ ዳንስ፣ የተለያዩ የሚያስቁ ነገሮች፣ እነዚህ ኢንተርቴይንመንት ብለን እንጠራቸዋለን። ሁለተኛ ደግሞ ኤጁኬሽናል ነው። ኤጁኬሽናል ደግሞ የጤና ሊሆን ይችላል፣ የስነ ልቦና፣ የቴክኖሎጂ፣ የተለያዩ አይነት ትምህርታዊ ነገር የሚሰጡ ኤጁኬሽናል ተብሎ ይጠራል። አሁን የኔ ኤጁኬሽናል ኮንቴንት ተብሎ ይጠራል። ምክንያቱም ስለ ኦንላይን ገንዘብ አሰራር፣ ስለ ኮንቴንት ክሬሽን ስለሆነ ይዘቱ ማለት ነው። ሶስተኛ ደግሞ ዶክመንተሪ እንለዋለን። ይሄ ማለት በየቀኑ የሚያደርጉት ነገር የሚያካፍሉ ሼር የሚያደርጉን ሰዎች፣ ለምሳሌ ብሎግ ሊሆን ይችላል፣ ሰዎችን ሄዶ መጠየቅ፣ የሆነ ቦታ ጉብኝት የሚሄዱ እነዚህ አይነት ነገር፣ ምግብ ሪቪው ብሎግ እና ሰዎች ሄዶ ኢንተርቪው የሚያደርጉ ሊሆን ይችላሉ። ይሄ ዶክመንተሪ ብለን እንጠራዋለን። ስለዚህ እናንተ ምን አይነት ኮንቴንት ነው መጀመሪያ የፈለጋችሁት? ይህንን ለማወቅ ከፈለጋችሁ ደግሞ 3 ነገሮች ለራሳችሁ ጠይቁ። አንደኛ ነገር ከሰዎች ጋር ቁጭ ብላችሁ ስታወሩ ምንድነው የሚያስደስታችሁ? ምንድነው በቃ ደስ የሚላችሁ ቁጭ ብላችሁ ስታወሩ በምን ጉዳይ ነው? ሁለተኛ ደግሞ ናቹራሊ እናንተ ጎበዝ የሆናችሁበት ነገር ምንድነው? በተፈጥሮ ሁላችንም መቼስ የራሳችን የተፈጥሯችን የተሰጠን ነገር አለ እና እሱ ለራሳችሁ መጠየቅ አለባችሁ። ሶስተኛ ደግሞ በአካባቢያችሁ ላይ ያለው ነገር ምን አይነት ፕሮብለም ሶልቭ ማድረግ ትችላላችሁ? አንድ ሰው ችግር ሲገጥመው ምንድነው የእናንተ መፍትሄ ምንድነው? መፍትሄ ማቅረብ ትችላላችሁ ወይ ብላችሁ ለራሳችሁ መጠየቅ አለባችሁ። ከነዚህ መልሱ ካገኛችሁ በኋላ መቼስ ከላይ ከጠቀስናቸው ከ3ቱ ካታጎሪዎች አንዱ ነው ሊሆን የሚችለው ማለት ነው። ስለዚህ በዚህ መልኩ ኮንቴንታችሁ ማወቅ ትችላላችሁ። ከዛ ደግሞ የሆነ ፕላትፎርም ስትጀምሩ ሁሉም ሶሻል ሚዲያ ላይ አክቲቭ መሆን አለባችሁ። ፌስቡክ፣ ኢንስታግራም፣ ቲክቶክ ሁሉም ላይ አክቲቭ መሆን አለባችሁ። ለምሳሌ ዩቲዩብ ከጀመራችሁ ዩቲዩብ ላይ አፕሎድ የምታደርጉት ቪዲዮ ቆራርጣችሁ ሾርትስ አድርጋችሁ ፌስቡክ ላይ፣ ቲክቶክ ላይ መልቀቅ ትችላላችሁ እና ይሄ ከምታስቡት በላይ ቻናላችሁ ያሳድግላችኋል ማለት ነው። የዛሬ ቶፒክ ይህንን ይመስል ነበረ። ከወደዳችሁት ላይክ፣ በጣም ከወደዳችሁት ኮሜንት፣ ካልወደዳችሁት ደግሞ ለሌላ ሰው እንዲደርስ ሼር አድርጉልኝ። ሰላም ሁኑ።